ስለ ሚስተር ቢስት ምን ታውቃላችሁ? ስለሱ አንዳንድ አስገራሚ ነገሮችን ይዘን መተናል። ይህን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱን። ወደ ቪዲዮ። የሚስተር ቢስት ትክክለኛ ስሙ ጂሚ ዶናልድሰን እንደሆነ ታውቃላችሁ? ጂሚ ዶናልድሰን ገና በልጅነቱ ነው ዩቲዩብ ቻናል የከፈተው። ገና በ13 ዓመቱ ከፍቶ በዓለማችን አንደኛው ዩቲዩበር ለመሆን በቅቷል። ጂሚ በ2012 ነው ዩቲዩብ ቻናሉን የከፈተው። ዩቲዩብ ቻናሉን ሲከፍት በገጸል ስሙ ሚስተር ቢስት 6000 በማለት ነው የከፈተው። የእሱ ቀደምት ቪዲዮቹ ለምሳሌ እንደ ጌሚንግ ጨዋታዎች፣ አስተያየቶች እናም ዩቲዩብ ለሚመኙ ጠቃሚ ምክሮች ያካትታል። ሚስተር ቢስት ገና በልጅነቱ ዩቲዩብ ቻናል ሲከፍት የጂሚም እናት ዩቲዩብ አቁም፣ ትምህርትን ተማር በማለት ትቆጣዋለች። ሚስተር ቢስትም ትምህርት አልማርም ዩቲዩብ እሰራለሁ ብሎ ሲነግራት እናቱ ትምህርት የማትማር ከሆነ ከቤት ይውጣልኝ ብላ ታባረዋለች። ሚስተር ቢስትም ተስፋም አልቆረጠም። በ2017 ተከታዮቹ መጠን ስለሰፉ ለጋስነቱ እና ትኩረት የሚሰጡ ሁኔታዎችን በሚያሳይ ቪዲዮ በጣም ታዋቂ ሆነ፣ ዝነኛም ለመሆን በቅቷል። ሚስተር ቢስትም በዚያው ዓመት ነው ለእናቱ $100,000 በላይ የሰጣት። በሚሊዮን የሚቆጠሩ ዶላሮችን ለማያውቃቸው ለጓደኞቹና ለበጎ አድራጎት ድርጅቶች በመስጠት ታዋቂ ሊሆን በቅቷል። ለጋስነቱና ፈጠራው ብዙ ተከታዮችን አስገኝቶለታል። ሚስተር ቢስት ዩቲዩበሮችን በመሰብሰብ ብዙ አይነት ቪዲዮዎችን ይሰራል። አንዳንድም በጣም አስፈሪ ቪዲዮዎችን ይሰራል። ለምሳሌ የራሱን ለ7 ቀን በመቅበር እና አንዳንድ ሰዎችን በመሰብሰብ $100,000 እስከ $300,000 በመስጠት ይህንን ብር ከአደጋ ጠብቁ በማለት እነሱን ብሩን ለመጠበቅ እንደዚያ እያደረገ እናም ላምበርጊኒ ሰው እጃቸውን በማስያዝ በላምበርጊኒው ላይ እጃቸውን እንዳለቁ በማድረግ ብዙ አይነት ቪዲዮዎችን ይሰራል። ብዙ አይነት አይዲያዎች አሉት ለሱ። ሚስተር ቢስት ብዙ ቪዲዮዎች አሉት። ከነሱ መካከል እነዚህ አንዳንዱ እንደሆኑ አይተናል። ሚስተር ቢስት በአሁኑ ሰዓት ከ350 ሚሊዮን ተከታዮች አሉት። እናም የዓለማችን አንደኛው ዩቲዩበር እንደሆነ ይታወቃል። እናንተም ያው ሰብስክራይብ በማድረግ ያው ያለም ባይሆንም ኢትዮጵያ አንደኛ ዩቲዩበር ማድረግ ትችላላችሁ። እንሆናለን አብረን። ሰብስክራይብ አድርጉ፣ በነፃ ነው። ባካችሁ ሰብስክራይብ አድርጉ።